ሰላም እንዴት አረፈዳችሁ? በያላችሁበት ሰላማችሁ ይብዛ። ይህ መረጃ ለሁሉም እንዲደርስ ሼር ኮፒ ማድረግ አይረሳ። በ19/2018 የተሰጠ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ የጥንቃቄ መመሪያ የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውደ ውስጥ በተለይም በአማራ ክልል እና በሌሎችም አካባቢዎች የመከላከያ ጄኔራሎችና መኮንኖችን ጨምሮ የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነት እያለ በመጪው ሰኞ ግንቦት 24 2018 የምርጫ ድግስ ማዘጋጀቱ ይታወቃል። አገዛዙ ምርጫውን ህዝቡን ባሳተፈ መንገድ እንደማያከናውን እና የምርጫ ሂደቱን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያላሟላ መሆኑን ቢያቅም ዓለም አቀፍ ማህበረሰቡንና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል። ይህንን ተከትሎ ከአገዛዙ ሰራዊቶች ጋር የሚደረጉ ውጊያዎችን በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክሮ ቀጥሏል። የጠላት ኃይል ሲቪላንን መጨፍጨፍ እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚደርሰውን ጉዳት በመቀጠሉ የህዝቡን ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል። በመሆኑም ከአርብ ግንቦት 21 ቀን 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንስ በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነዚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን። የአማራ ፋኖ ብሔራዊ ንቅናቄ። ይህ መረጃ በደንብ እንዲደርስ ለሁሉም ሸር ማድረጋችሁ ሳይረሳ። አንዳንድ የብልጽግና የጭንገረዶች ይህ መረጃ ሐሰት ነው፣ ምንም አይነት የመንገድ ዝግ የለም የሚል የሚያጎናብድ ጽሑፎችን ሲለጥፉ ይታያሉ። የተከበርከው ማህበረሰባችን ይህ ማስረጃ ድርጅታችን የለጠፈው መሆኑን አይታችሁ ሁላችሁም ደህንነታችሁን እንዲጠብቁ ከወዲሁ አደራ ማለት ፈልጋለሁ። ገዳይን ባለመምረጥ ህይወታችንን እናራዝም።